ከሀገር ውስጥ ባጫጭር ከምንነግራቸው ጉዳዮች መካከል ደግሞ የአዲስ አበባ ገቢዎች ቢሮ 179 አመራሮችና ባለሙያዎች ላይ እርምጃ ስለመውሰዱ ተሰምቷል። ወደ ባህር ማዶ ተሻግረንም ጃፓን የዓለማችን ትልቁን የኒውክሌር ኃይል ማመንጫ ጣቢያዎችን ከ15 ዓመታት በኋላ ዳግም ስራ ልታስጀምር ስለመሆኑም ተሰምቷል። እነዚህን ከባህር ማዶ ተሰማላችሁ። ዓለም እንዴት ዋለች? በቅድሚያ ከሀገር ውስጥ ጠቅላይ ሚኒስትር ዶክተር አብይ አህመድ ዲጂታል ኢትዮጵያ 2025 ሙሉ ለሙሉ በሚባል ደረጃ የታለመለትን ግብ አሳክቶ ተጠናቋል አሉ። ጠቅላይ ሚኒስትሩ በዛሬው ዕለት ዲጂታል ኢትዮጵያ 2030ን በይፋ አስጀምረዋል። ተደራሽነትን ማስፋት፣ ለዜጎች እኩል ዕድል መፍጠር እንዲሁም በዜጎችና ተቋማት መካከል መተማመንን ማጎልበት ደግሞ የስትራቴጂው ቁልፍ መሰረታዊ ትልሞች መሆናቸውን አመላክተዋል። እነዚህ ትልሞች እንዲሳኩ በተለይ የህዝብ ዲጂታል መሰረተ ልማትን ማስፋት ላይ ትልቅ ስራ እንደሚከናወን ገልጸው ይህም ዲጂታል ቴክኖሎጂ ሰው ተኮር ሆኖ የዜጎችን ኑሮ እንዲያሻሽል ትልቅ አቅም ይፈጥራል ነው ያሉት። ጠቅላይ ሚኒስትሩ በማህበራዊ የትስስር ገጻቸው ባሰፈሩት መልእክት በአጠቃላይ በዲጂታል ኢትዮጵያ የሚከናወኑ ስራዎች የመደመር መንግስት በቀላል ቢሮክራሲ ታላላቅ ስትራቴጂዎችን እውን ለማድረግ ከያዘው ግብ ጋር የተሳሰሩ መሆናቸውን ገልጸዋል። የአዲስ አበባ ገቢዎች ቢሮ 179 አመራሮችና ባለሙያዎች ላይ እርምጃ መውሰዱንም ገልጸዋል። የአዲስ አበባ ገቢዎች ቢሮ በበጀት ዓመቱ ባለፉት 5 ወራት ለግብር ከፋዮች ተገቢውን አገልግሎት ባልሰጡና ኃላፊነታቸውን ባልተወጡ 179 አመራሮችና ባለሙያዎች ላይ የዲሲፕሊን እርምጃ መውሰዱን ገልጸዋል። በቢሮው የሞደርናይዜሽን ዘርፍ ምክትል ቢሮ ኃላፊ አቶ ሙሐመድ አብዱረማን እንደገለጹት ኃላፊነታቸውን በአግባቡ ሳይወጡ በተገኙ 20 አመራሮችና 159 ፈጻሚ ላይ አስተዳደር የዲሲፕሊን እርምጃ ተወስደዋል ብለዋል። ኃላፊው ይህንን የገለጹት ከዋና መስሪያ ቤት ጀምሮ በሁሉም ቅርንጫፎችና ወረዳ ጽህፈት ቤቶች የነበረውን የአገልግሎት አሰጣጥ አፈጻጸም ለመገምገም በተዘጋጀ የውይይት መድረክ ላይ ነው። የሰላም ሚኒስቴር ከፌዴራልና ክልል ምክር ቤቶች ጋር መክረዋል። በመድረኩ ተቋማት በእቅዳቸው ውስጥ የሰላም ግንባታ ሊያካትቱ ይገባል ተብሏል። የሰላም ሚኒስቴር ከህዝብ ተወካዮች ምክር ቤት ጋር በመተባበር የፌዴራልና የክልል ምክር ቤቶች በህግ ማውጣት በክትትልና ቁጥጥር ስራዎች ውስጥ የሰላም ግንባታ ማካተት በሚችሉባቸው ጉዳዮች ላይ ያተኮረ የምክክር መድረክ ማካሄዳቸውን አስታውቋል። የሰላም ሚኒስትሩ አቶ ሙሐመድ ኢድሪስ በመድረኩ ላይ ዘላቂ ሰላምን ለማረጋጋት ተቋማት በስትራቴጂ እቅዳቸው ውስጥ የሰላምን ግንባታ ተግባራት ማካተት ይኖርባቸዋልም ብለዋል። ሰላም ከአንድ ተቋም ብቻ የሚጠበቅ ሳይሆን በግለሰቦች በተቋማትና በድርጅቶች ሁሉ ውስጥ የጋራ አጀንዳ መሆን እንዳለበት ሚኒስተሩ አጽንኦት ሰጥተዋል። ሚኒስተሩ ሰላም የሚጀምረው እያንዳንዱ ተቋም የተጣለበትን ኃላፊነት በአግባቡ ከመወጣት ጀምሮ የአገልግሎት አሰጣጥ፣ የመሰረተ ልማት ግንባታና የማህበረሰብ ግንኙነት እንዲሁም የሰላም ግንባታን ታሳቢ ያደረገ ዲዛይን ሊኖር እንደሚገባም ጠቁመዋል። የዕለተ ሰኞ ታህሳስ 13 ቀን 2018 ዓ.ም ኢትዮ አመሻሻችን በዓለም እንዴት ዋለች። ቀደም ሲል ከሀገር ውስጥ የሰማናቸውን ዋና ዋና መረጃዎቻችን ወደ እናንተ አደረስን። አሁን ደግሞ ከባህር ማዶ ወዳገኘነው አንድ መረጃ እናልፍና በዝርዝር ወደምንመለከተው ጉዳይ እናልፋለን። ጃፓን የዓለማችን ትልቁን የኒውክሌር ኃይል ማመንጫ ጣቢያዎችን ከ15 ዓመታት በኋላ ዳግም ስራ ልታስጀምር ነው ተብሏል። ጃፓን በፈረንጆቹ 2011 በተከሰተው የመሬት መንቀጥቀጥና ሱናሚ ምክንያት በፉኩሺማው የኒውክሌር ኃይል ማመንጫ ጣቢያ ላይ አደጋ መከሰቱን ተከትሎ በሀገሪቱ የሚገኙ በርካታ የኒውክሌር ማብላያዎች ተዘግተው ቆይተዋል። በዚህም ከውጪ ሀገራት ከምታስገባው የነዳጅ ምርት ያላትን ጥገኝነት ለመቀነስ የተዘጉ የኒውክሌር ጣቢያዎችን በድጋሚ የማስጀመር ስራዎችን እየሰራች ሲሆን እስካሁን 14 የኒውክሌር ማብላያዎችን በድጋሚ ስራ ስለማስጀመሯ ተዘግቧል።
የተከበራችሁ አድማጮቻችን የኢትዮጵያውያን የሆነውን ኢትዮ ኤፍኤም 107.8 ነው በማድመጥ ላይ የምትገኙት። ቀደም ሲል ከሀገር ውስጥና ከባህር ማዶ አጠራጠር ያሉትን ዘገባዎችን ወደ እናንተ አድርሰናል። ማንኛውም ሐሳብ አስተያየት ካላችሁ በ0970105688 ላይ ልታደርሱን ትችላላችሁ። አሁን በአጫጭር የምነግራችሁን ጉዳዮች እዚህ ጋር ገታ እናደርግና በዝርዝር ወደ ምንመለከተው ቀዳሚው ጥንቅራችን እናልፋለን። መንግስት ከጥር 23 ቀን 2018 ዓ.ም ጀምሮ ተግባራዊ የሚሆን የፌስታል ክልከላ አዋጅ ቢያወጣም ውሳኔው በመቶ ሺዎች የሚቆጠሩ ዜጎችን ከስራ ገበታቸው ያፈናቅላል የሚለው የአምራቾች ስጋት ግን አይለዋል። አምራቾች ባዮዲግሬደብል ወይንም በአጭር ጊዜ ሊበሰብስ የሚችል የፕላስቲክ አማራጮችን እንደ መውጫ መንገድ ቢያቀርቡም የአካባቢ ጥበቃ ባለስልጣን ግን እነዚህ ምርቶች ተሰባብረው ወደ ማይክሮፕላስቲክ በመቀየር በሰውና በእንስሳት ጤና ላይ የከፋ ጉዳት ያመጣሉ በሚል ስጋቱን እየገለጸ ነው። በቢሊዮኖች የሚቆጠር መዋለ ንዋይ የፈሰሰበት የዘርፍና የአካባቢ ጥበቃው ሂደት ምን መልክ ሊይዝ እንደሚችል ተከታዩ ዘገባችን የሚያስደምጠን ይሆናል። ባልደረባችን ለዓለም አሰፋን ያዘጋጀው፣ ወደዛው እናልፋለን። ለዘመናት በከተማና በገጠር ለተለያዩ ግልጋሎቶች ዋነኛ አምራጭ ሆኖ የቆየው ቀጭን የፕላስቲክ ፌስታል በታሪክ ማህደር ውስጥ የሚቀመጥበት ጊዜ አርፏል። የኢትዮጵያ መንግስት ከአካባቢ ጥበቃና ከጤና አኳያ ያለውን ከፍተኛ ስጋት ግምት ውስጥ በማስገባት ከጥር 23 ቀን 2018 ዓ.ም ጀምሮ ማንኛውም አይነት ቀጭን ፌስታል ጥቅም ላይ እንዳይውል በአዋጅ መከልከሉን ይፋ አድርጓል። ይህ ታሪካዊ ውሳኔ በአካባቢ ጥበቃ ረገድ አዲስ ምዕራፍ የሚከፍት ቢሆንም በአገሪቱ የኢኮኖሚ እንቅስቃሴና በአምራቾች ህልውና ላይ ግን የራሱን ጥቁር ጥላ ማጥላቱ አልቀረም። በተለይም በአዲስ አበባ ከተማ ብቻ ከ800 በላይ የሚሆኑ ፕላስቲክ አምራቾች ስራቸውን ለማቆም የሚገደዱ ሲሆን ከ268,000 በላይ ሰራተኞችም ከስራ ገበታቸው ሊፈናቀሉ እንደሚችሉ የስጋት ድምጾች ይሰሙ ይገኛሉ። በዘርፉ ላይ የፈሰሰውም የ59 ቢሊዮን ብር መዋለ ንዋይም ቢሆን ዕጣ ፈንታው አጠራጣሪ ሆኗል።